አሁን መንግስት ማሰር ያለበት ከአጭበርባሪ ድርጅቶች በተጨማሪ መረጃ እየተነገራቸውም ለመጭበርበር ዝግጁ የሆኑትን ሰዎች ይመስለኛል። ከቀናት በፊት የስራና ክህሎት ሚኒስቴር የስራ ስምሪት ወደ ካናዳ ለማድረግ ስምምነት መፈጸሙንና ትላንትናም ደግሞ ምዝገባ እንዳልተጀመረ ሁሉ እየነገርናችሁ ነበር። ከዚህ በፊት ለስልጠና በለቀቅናቸው ስልኮች እየደወላችሁ ቦታ እንዳይሞላብኝ ቀድሜ ለመመዝገብ እፈልጋለሁ እና አካውንታችሁን ላኩልኝ ከእህቴ ጋር ከወንድሜ ጋር ከቤተሰቤ ጋር እንደዚህ ቅድሚያ ከፍዬ ልመዝገብ የምትሉ ሰዎች እኔ ምን አይነት ችግር እንዳለባችሁ አላቅም። ለማንኛውም አሁንም ምዝገባው አልተጀመረም። ምዝገባውም የሚካሄደው ደግሞ በስራና ክህሎት ሚኒስቴር ትክክለኛ ዌብሳይት ነው። እስከዛ ድረስ ግን አገራችሁ ላይ ሆናችሁ ከቤታችሁ ሆናችሁ ሰርታችሁ በወር እስከ 100,000 ብር የምታገኙበትን ትክክለኛ ስራ ማወቅ የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የስራ ሁኔታውን በደንብ ያብራራንበትን ቪዲዮ እዛ ላይ ፖስት አድርገናል። እሱን መከታተል ትችላላችሁ። ራሳችሁን ከመጭበርበር ጠብቁ።